ኤአይን ተጠቅመን በደቂቃዎች ውስጥ እንዴት የአማርኛ ሙዚቃ መስራት እንችላለን? ሰሞኑን ሶሻል ሚዲያ ላይ በተለይም ቲክቶክ ላይ ኤአይ ሙዚቃዎች ሁሉም ሰው ሲጠቀማቸው ትመለከታላችሁ። እንደ ትሬንድም ሆነው ይገኛሉ እና እነዚህን ቀለል ያሉ ሙዚቃዎች እንዴት በትንሽ ደቂቃ ምንም አይነት ወጪ ሳናወጣ በሞባይላችን ብቻ እንዴት እንደምንሰራ በዛሬው ቪዲዮ አስመለከታችኋለሁ። ከዛ በፊት አሁን የሰራሁትን ሙዚቃ ትንሽ ደቂቃ አዳምጡት። ፀሐይ ስትወጣ ፊትሽ ይታያል፣ አንቺ ብቻ ነሽ የነፍሴ ቃል፣ በዓለም ሁሉ ብፈልግ እንኳን። እንግዲህ ይህ ያዳመጣችሁት ሙዚቃ በሞባይሌ ብቻ በመጠቀም ኤአይን ተጠቅሜ የሰራሁት ሙዚቃ ነው ማለት ነው። ግጥምን መጻፍ አይጠበቅባችሁም። ግጥም ራሳችንን የምናስገባለን፣ ነገር ግን ግጥሙን ቻትጂፒቲ እንዲጽፍልን ማድረግ እንችላለን ማለት ነው። ከግጥም አጻጻፉ እስከ ሙዚቃ እንዴት እንደምንሰራ ማሳያችሁ ይሆናል ማለት ነው። አሁን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ቪዲዮ በምትመለከቱበት ጊዜ ቻናሉን ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምንለቃቸው ቪዲዮዎች ሰብስክራይብ ካላደረጋችሁ አይደርሷችሁም። ስለዚህ ሰብስክራይብ በማድረግ የደወል ምልክቱን ኦን ላይ በማድረግ ሁሌም የምንለቃቸው ለእናንተ ጠቃሚ የሆኑ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። አሁን ቪዲዮውን ላይክ በማድረግ ትጀምራላችሁ ማለት ነው። ወደ ቪዲዮ እንሂድ። እንግዲህ በመጀመሪያ ግጥም እንጽፋለን ማለት ነው። ስለዚህ ራሳችሁ በቃላችሁ መጻፍ ትችላላችሁ። እኔ ከዚህ በፊትም ሰርች ቪዲዮ ዩቲዩብ ላይ ፖስት አድርጌ የነበረ ወደ 10,000 ቪው የደረሰ ሙዚቃ ለቅቄያለሁ ማለት ነው። በዚህም እንደ ስራ መጠቀም ትችላላችሁ። ስለዚህ መጀመሪያ ግጥማችን እንጽፋለን ማለት ነው። ስለዚህ በቀጥታ ወደ ቻት ጂፒቲ እንሄዳለን። እኔ ከዚህ በፊት በራሴ ግጥሞችን እጽፋለሁ፣ ነገር ግን አሁንም እናንተ በቀላሉ ቻት ጂፒቲ የሚሰጣችሁን ግጥሞች ማስተካከል ትችላላችሁ ማለት ነው። ከዛም እሱ መጠቀም ትችላላችሁ። ወደ ቻት ጂፒቲ ከገባችሁ በኋላ በቀላሉ ዝም ብላችሁ በአማርኛ ማለት ነው የሙዚቃ ግጥም ጻፍልኝ ትሉታላችሁ። እናንተ ከፈለጋችሁ የፍቅር ሙዚቃ የምትፈልጉትን እያላችሁ የተለያየ ትጽፉለታላችሁ ማለት ነው። የፍቅር ሙዚቃ፣ የያዝ ሙዚቃ፣ የሰርግ ሙዚቃ እያላችሁ በምትጽፉለት ጊዜ ይጽፍላችኋል ማለት ነው። ወይም ደግሞ እነ ጄሚኒን እነ ዲፕሲክን መጠቀም ትችላላችሁ። እነ ጄሚኒ የተሻሻሉ ሆኖ ስለመጡ ከሁሉም እያማርጣችሁ ትንንሽ ኤዲት እያደረጋችሁ መጻፍ ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ስለው እርሱ አንቺን ብቻ የሚል ሙዚቃ ሰጥቶኛል ማለት ነው። ከዛም እንግዲህ ዜማውን ራሱ ኤአይ ነው የሚሰራልኝ ማለት ነው። እንግዲህ አሪፍ ግጥም እየጻፈልን ነው። ፀሐይ ስትወጣ ፊትሽ ይታየኛል፣ ጨረቃ ስትወጣ ስምሽ ይጠራኛል። በአሪፍ ግጥም ይመስለኛል እየጻፈልኝ ያለው። ስለዚህ እኔ ምንም መንዛዛት የለውም፣ ኤዲት የማደርገውም ነገር የለኝም። እዚሁ ላይ ከፈለጋችሁ እናንተ አስተካክልልኝ ማለት ትችላላችሁ። አርዝሙልኝ ይላል ማለት ነው። እዚህ ላይ እሱም ከፈለክ የሀዘን የመንፈሳዊ ወይም የአስቂኝ አይነት ግጥም ልጻፍልህ ይላል ማለት ነው። ከፈለጋችሁ ጻፉልኝ ብትሉት እሱ ይጽፍላችኋል ማለት ነው። ስለዚህ እኔ አሁን በቀጥታ ይሄንን እታች ኮፒ የሚል ነገር አለ፣ እሱን ኮፒ ያደርጋለሁ። አለዛ ደግሞ የሚካላችሁ ዝም ብላችሁ ጫን በማድረግ ሴሌክት ታደርጉታላችሁ። ሁሉንም ሴሌክት ካደረጋችሁለት በኋላ ኮፒ የሚል ነገር አለ፣ የምትፈልጉትን ኮፒ ታደርጋላችሁ ማለት ነው። ከዛም ኖት አፕሊኬሽን የሚል ይኖራል ማለት ነው። እናንተ ስልካችሁ ላይ ኖት የምትል አፕሊኬሽን ትፈልጉና እዳችሁ እዛ ላይ እንደምትመለከቱት እንደኔ ፔስት ታደርጉታላችሁ። ምክንያቱም እዚህ ላይ ኮርስ ቁጥር 2 ቁጥር 3 ምናምን የሚለውን ማጥፋት አለብን ማለት ነው። ስለዚህ አሁን እዚች ጋር በመግባት እነዚህን ኤክስ እያደረግ ቁጥር 2 ኮርስ ምናምን የሚሉትን እነዚህ የሙዚቃው ክፍሎችን ነው ማለት ነው። ስለዚህ የጻፈልና እነሱን ታወጣላችሁ ማለት ነው። ከዛም እንደዚህ ብቻውን ካስቀራችሁ በኋላ ግጥሞቹን ስፔስ እያደረጋችሁ ሁሉንም አንድ ባንድ ኮፒ ታደርጋላችሁ ማለት ነው። ከዛም በቀጥታ ወደ ጉግል ክሮም አፕሊኬሽን ትሄዳላችሁ። ጉግል ክሮም አፕሊኬሽን ሁላችሁ ላይ ይኖራል ማለት ነው። ከዛም ጉግል ክሮም አፕሊኬሽን ከገባችሁ በኋላ ሰርች ማድረጊያችሁ ጋር ትሄዱና ኤአይ ሶንግ ጄኔሬተር .io ብላችሁ ታደርጋላችሁ። ኤአይ ሶንግ ጄኔሬተር .io እዚህ ጋር ጽሁፉን አስቀምጨላችኋል ማለት ነው። እንግዲህ ብዙ ሶንግ ጄኔሬተሮች ናቸው የሚመጡላችሁ። ዝቅ ስታደርጉ እዚች ጋር ነው ያደረኩላችሁ የሄድፎን ምልክት ያለባት የምትመለከቷት ማለት ነው። ይችን ምስል ትፈልጉና እንግዲህ ኤአይ ሚውዚክ ኤንድ ጄኔሬተር ኦንላይን ፍሪ ፓወርፉል የሚላለ ማለት ነው። እሱን አንዴ ክሊክ ታደርጋላችሁ ማለት ነው። ከዛም ወደ ዌብሳይቱ ውስጥ ያስገባችኋል ማለት ነው። በዚህ መልኩ ያስገባችኋል ወደ ዌብሳይቱ። እኔ ከዚህ በፊት ስላደረኩት እዚህ ላይ እንግዲህ ይቅርብኝ ገንዘብ ምናምን እዚህ ላይ ግጥም ተጽፎ ታያላችሁ የሙዚቃዎች። እኔ ከዚህ በፊት ተጠቅሜው ስለማውቅ ነው ማለት ነው። ስለዚህ ሎጋውት አድርጌ እንደ አዲስ ሎጊን እያደረኩ አሳያችኋለሁ ማለት ነው። ከዛም ልክ እንደገባችሁ እንግዲህ እዚህ ላይ ሳይኒን የሚል ነገር አለ። ከላይ 3 ነጠብጣብ ነገር ትኖርላችኋለች። እናንተ እንደገባችሁ መጀመሪያ ሳይን አድርጉም ሊላችሁ ይችላል። ወይም ደግሞ ግጥሙን ስትጽፉለትም እዚህ ላይ ወይም ለመስራት ስትሞክሩ ሳይን አፕ እንድታደርጉ ይጠይቃችኋል። ስለዚህ እኔ አሁን ሳይን አፕ እያደረኩ ላሳያችሁ ማለት ነው።
ላይ እንግዲህ 3 ነጠብጣብ ነገር አለች። እሷን ስንኳተታች ሳይን ኢን የምትል ነገር አለች። እርሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛም እንደዚህ አይነት ነገር ይመጣላችኋል። ወይም ደግሞ እናንተ ቀጥታ እንደገባችሁ ሊመጣላችሁ ይችላል ማለት ነው። እዚህ ላይ ኢንተር ዩር ኢሜል የሚል ነገር አለ። ስለዚህ እኛውን የጉግል ኢሜላችን ነው የምንጠቀመው። እዚህ ላይ ሳይን ኢን ዊዝ ጉግል የሚል ነገር አለ ማለት ነው። የጉግል ምልክት ያለባት እርሷን አንድ ጊዜ በቀላሉ ክሊክ እናደርጋለን። ትንሽ ይሽከረከርና ወደ አዲስ ታብ ይወስደናል ማለት ነው። እዚህ ላይ እንትን የምናደርግበት ሳይን የምናደርግበት ቦታ እንደዚህ ይመጣላችኋል። ከዛ ኢሜላችሁን እዚህ ላይ እንድትመርጡ ያደርጋችኋል ማለት ነው። እናንተ የምትፈልጉትን ኢሜል ክሊክ ታደርጋላችሁ ማለት ነው። ዩቲዩብ ምናምን የምትሰሩበትን አታድርጉት። ለማንኛውም ዌብሳይቶች በጣም ስራ የሚሰሩባችሁን ሳይሆን ሌላ ኢሜሎች ይኖሯቸዋል። ስለዚህ እኔ አንዱን ኢሜይሌን እመርጥለታለሁ ማለት ነው። ከዛም እሱን ኢሜይል እንደነካውለት ራሱ ይሽከረከርና ትንሽ ይወስደኛል ማለት ነው ወደ ሌላ ታብ። ከዛም እዚህ ላይ እንደዚህ ሲያመጣ ኮንቲኒው የሚል ነገር አለ ማለት ነው። ኮንቲኒው ትሉለታላችሁ ማለት ነው። ከዛም እንደዚህ አድርጎ ሙዚቃ ወደምንሰራበት ያመጣልናል ማለት ነው። በጣም ቀላል ነው ስቴፑ ማለት ነው። እንግዲህ እንደዚህ አይነት ነገር ካመጣልን በኋላ እዚህ ላይ ኢንተር ዩር ላይሪክስ የሚል ነገር አለ ማለት ነው። ከዛ እዚህ ላይ እናንተ ታስገባላችሁ ማለት ነው። እኔ የበፊቱን ከዚህ በፊት ስለተጠቀምኩ ነው። ላይ ድሌት ምልክት አለች፣ እሷን አንዴ ድሌት ላለው። ከዛም እዚህ ላይ እንዳስገባ ይጠይቀኛል ላይሪክሴን ማለት ነው። ጫና አድርግና ላይሪክሴን የቅድሟን ኮፒ ያደረኳትን ወይም ታመጣላችሁ። ኮፒ እኔ ቅድም ተደርኳ ነው እዚች ጋር ፔስት እንለዋለን ማለት ነው። ከዛም በምትመለከቱት መልኩ ያስገባዋል ማለት ነው። ላይሪክሶችን እንዳለ ያስገባዋል። እንግዲህ እዚህ ጋር ዝቅ ብሎ ማስተካከል የምትችሉ ነገር አለ። ኢንስትሩመንት ስታይል ምናምን ይላል። ኢንስትሩመንት ከፈለጋችሁ ጊታር፣ ከፈለጋችሁ ፒያኖ፣ የፈለጋችሁት ነገር እንዲጨመር ማድረግ ትችላላችሁ። ከዛ እዚች ላይ እንግዲህ ስታይል የምትል ነገር አለች። ስታይል የምትለዋን ብትጠቀሟት እኔ አሪፍ ነው እላችኋለሁ ማለት ነው። እኔ እንግዲህ እንደምትመለከቱት አንዴ ክሊክ አድርጌ ላሳያችሁ። ስታይል የምትለዋን ስንነካት እዚህ ላይ እንግዲህ ሴሌክት ዩር ስታይል ቹዝ ሚውዚክ ስታይልስ ፎር ዩር ሰንግ ይላል ማለት ነው። እንግዲህ ድሪል ሚውዚክ እንዲሆን የምትፈልጉ ከሆነ ድሪል ብላችሁ ብትጽፉለት ድሪል ያደርገዋል ማለት ነው። ኢትዮጵያን ሚውዚክ ብትሉት ወይም ኢትዮጵያን ትራዲሽናል ሚውዚክ ብትሉት የኢትዮጵያን ክላሲካሎች ይጠቀምላችኋል ማለት ነው። ሱዳን ብትሉት የሱዳንን የምትፈልጉትን ነገር ማለት ነው። ሂፕሆፕም ከሆነ ሂፕሆፕ ትሉታላችሁ ማለት ነው። የምትፈልጉትን ነገር እዚህ ጋር ትጽፉለታላችሁ ማለት ነው። ቮይሱን ምናምኑ ብዙ ነገሩን መጻፍ ትችላላችሁ። የምትፈልጉትን ስታይል እዚህ ጋር ብትጽፉለት እርሱ የየሀገራቶቹን ከኤአይ ተጠቅመዋል ነው ራሱ እንትን ይላችኋል ማለት ነው። ስለዚህ እኔ አልፈልገውም ባክለዋለሁ። ከዛ እዚህ ላይ ጀነሬት ለዋለሁ ማለት ነው። እዚች ጋር እንደምትመለከቱት ጀነሬት የምትላለች። ከጀነሬት ብሎ እዚህ ጋር በምትመለከቱት መልኩ ታስክ ክሬትድ ይላል ማለት ነው። ላይ በአረንጓዴ እንዳያችሁት። ከዛም ራሱ አውቶማቲክ ጀነሬት ያደርግልናል ማለት ነው። ከዛም ጀነሬት ካለ በኋላ ይወስደናል ወደዚህ ታማል ነው ዌይቲንግ ብሎ ሁለት ሙዚቃ ነው የሚሰራልን ማለት ነው። በአንዴ ዌይቲንግ እያለ ነው እንግዲህ ሁለት ሙዚቃ ሁለት እያደረገ ነው ማለት ያውኑን የሰጠነውን ግጥም በሁለት አይነት ዜማ አድርጎ ሁለት አይነት ድምጽ አድርጎ ማለት ነው የሚሰጠና የምንፈልገውን እንጠቀማለን ማለት ነው። እንግዲህ እስኪ ሁለቱን እንትን እያደረገ እየተሽከረከረ እንትን እያደረገልን ነው ማለት ነው። እንደምትመለከቱት እኔ ጋር አንዱን ፌል አድርጎብኛል፣ ግን ችግር የለውም ይከፍተዋል መልሶ። አንዳንዴ እንደዚህ ይላል። ያው የኔ በጣም ስለምጠቀምበት ነው፣ ለእናንተ ምንም አያስቸግራችሁ ማለት ነው። እንግዲህ ዋና ነገር የምነግራችሁ እዚህ ጋር ሙዚቃውን ከመክፈታችን በፊት እናንተ ሙዚቃዎችን በቀን ወይ ሁለት ወይ ሶስት ሙዚቃዎችን ሁለት ሶስት ግጥሞችን ሊሰራላችሁ ይችላል ማለት ነው። ከዛ ሌላ ነገር ካላችሁ በቀናቶች ስለሚቆጥሩ ልክ እንደነ ቻት ጂፒቲ ማለት ነው ኢሜይላችሁን ቼንጅ ታደርጋላችሁ ማለት ነው። እንደዚህ እያደረጋችሁ ትጠቀማላችሁ ማለት ነው። ከዛ እስኪ ወጥቼ እንደገና ልግባና ላሳያችሁ። እንግዲህ ወደ በመመለስበት ሰዓት እንደዚህ ያመጣል። ላይ ሶንግ ዴታል ክሬት ሶንግስ ሊስት የሚላለ ሶንግ ሊስት የሚለውን ክሊክ እናደርጋለን ማለት ነው። ሶንግ ሊስት የሚለውን ክሊክ በምናደርግበት ጊዜ እንግዲህ እንደምትመለከቱት ከዚህ በፊት የሰራኋቸውንም አሁን የሰራኋቸውንም እንደምትመለከቱ ሁለቱንም አምጥቶልኛል ማለት ነው። ሁለቱም ይሰራሉ ማለት ነው። ስለዚህ የምንፈልገውን ይሄንን እንግዲህ ዳውንሎድ እናደርጋለን ማለት ነው። ዳውንሎድ የሚለው ነገር እንግዲህ እምቢ ሊላችሁ ይችላል ማለት ነው። እዚህ ጋር እኔ ሳልነግራችሁ ማለፍ አልፈልግም። እኔ ሳውቀውም ዳውንሎድ ሼላችሁ ዳውንሎድ የሚለውን በምትነኩበት ጊዜ ፕሪሚየር ክፈሉ ይላችኋል ማለት ነው። እንግዲህ እኔ ግን ዳውንሎድ እንዴት እንደምታደርጉ አሳያችኋለሁ። ሰብስክራይብ እና ላይክ ካላደረጋችሁ ግን የግድ ሰብስክራይብ እና ላይክ አድርጉ ማለት ነው። እንግዲህ እንደምትመለከቱት ክፈሉ ነው የሚላችሁ። ስለዚህ አሁን ለዚች አዲስ ሲስተም እንጠቀማለን ማለት ነው። እንግዲህ የምንጠቀማ ሲስተምም እዚች ጋር እንግዲህ ሼር የምትል ምልክት አለች ማለት ሼር የምትለዋን አንዴ ክሊክ እናደርግና ኮፒ ሊንክ የምትል ላይ ምልክት አለች የዳብል ምልክት እዚች ጋር እንደማሳይ እሷን ስነኳት ሊንክ ኮፒ ይላል ማለት ነው። እንግዲህ እቺ ሊንክ ኮፒ እናደርግና ፖኒክስ የሚባል አፕሊኬሽን አለ በቪድሜት ከዚህ በፊት አንዴ ዳውንሎድ አድርጎልኝ ነበረ፣ ግን እምቢ ሊላችሁ ይችላል ማለት ነው። ስለዚህ እኛ አሪፍ መላ እንጠቀማለን ማለት ነው። እንግዲህ ፖኒክስ አፕሊኬሽናችን ላይ እንገባና ጫን አድርገን ከላይ ሰርች ማድረጊያው ላይ ጫን በማድረግ
ፔስት እንለዋለን ማለት ነው። ፔስት ብለን ዳውንሎድ ፔስት ብለን ስንገባ ወደ ቅድሙ ታብ ወስዶ ማለት ነው። ልክ እንደዛኛው ሶንግ ጄኔሬተሩን ያስገባልናል ማለት ነው። ከዛም እዚህ ጋር ካስገባልን በኋላ ሙዚቃውን እናገኘዋለን ማለት ነው። ከዛም ፕሌይ ብለን እንከፍተዋለን። ሙዚቃውን ፕሌይ ብለን በምንከፍትበት ሰዓት እንግዲህ ሙዚቃው መጫወት ይጀምራል። ከዛም ከጎን በኩል እንግዲህ ፎኒክስ አፕሊኬሽን ራሱ በሰማያዊ ምልክት የዳውንሎድ ምልክት ያስቀምጥልናል ማለት ነው። እንግዲህ ይህ ነገር እምቢ ካላችሁ ዳውንሎድ የሚለው ስትነኩ እዚሁ ላይ ፎኒክስ ላይም በኢሜይላችሁ ሳይን አፕ ብታደርጉለት አሪፍ ነው። እኔ አላደረኩለትም። እንግዲህ ይመጣል፣ ወዲያው ላይ ይመጣላችሁ ይችላል። ምክንያቱም ሙዚቃውን እስከሚገባ ወይም ደግሞ ከጄኔሬተር ከዌብሳይቱ ሙዚቃውን እስከሚወስድ ድረስ ማለት ነው። ከዛም እዚችን ዳውንሎድ ትላላችሁ። እንደምትመለከቱት በሰማያዊ ምልክት ከላይ ዳውንሎድ ምልክት ትመጣለች። እሷን አንዴ ክሊክ ታደርጋላችሁ፣ ዳውንሎድ መሆን ይጀምራል። እዚህ ላይ እንግዲህ ኒው ታብ ልክፈትና ዳውንሎድ የሚደረግበት ቦታ ላይ ገብቼ ላስመልክታችሁ። እንደምትመለከቱት እንግዲህ ኦኢ ብሎ ዳውንሎድ እየሆነ ነው ማለት ነው። ሙዚቃው በዚህ መልኩ ዳውንሎድ ነው ሲጨርስ የምትፈልጉትን የአማርኛ ሙዚቃ ይከፍትላችኋል ማለት ነው። እንግዲህ ዛሬ በኤአይ የሰራሁትን ሙዚቃ አሁን ማስመለከታችሁ ይሆናል። ሙዚቃውን አዳምጡት። ቻናሉን ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ ማድረጋችሁ እንዳትረሱ። ሌላ ደግሞ አሪፍ ሶንግ መስሪያ ተገኝቷል ማለት ነው። ያንንም በቀጣይ ቪዲዮ የማስቀምጥላችሁ ይሆናል ማለት ነው። ፀሐይ ስትወጣ ፊትሽ ይታያል፣ ጨረቃ ስትወጣ ስምሽ ይጠራራል። ከልቤ ውስጥ ያለው ቃል አንድ ብቻ ነው፣ አንቺ ነሽ ደስታዬ፣ ሕይወቴ ሁሉ ነው። አንቺ ብቻ ነሽ የልቤ ዜማ፣ አንቺ ብቻ ነሽ የነፍሴ ቃል። በዓለም ሁሉ ብፈልግ እንኳ እንዳንቺ አላገኝም በጭራሽ። እጅሽን ስይዝ ፍርሃት ይጠፋል፣ ድምፅሽን ስሰማ ልቤ ይረጋል።